በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለሰኔ በዛቲ ዕለት ኮና ሰማዕተ ደናግል ቅዱሳት ደባሞን ወብስጣሞን ወሶፍያ እሙን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ዕለት ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንዲህም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደለ፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅተዋልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም በቆመ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ባርስኖፍ ጋር ወደ ሰንሆድ ላካቸውና እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራ ዮና የምትባል ሴት እንዳለች ነገሩትም። እነርሱም ኅብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር። የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራስዋን በሰይፍ እንዲቆርጥ ባለሰይፉን ላከም። የሰያፊውንም ስም አውሎጊስ ስለው። ወደ እርሷን በቀረበ ጊዜ ፊቷን እንደ መላት ፊት ብርሃንን ተመልቶ አየና ፈራም። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰናብቷት ጸንፋ ከሚባል አገር ወጣች። ወደ ሀገረ ጻ ደርሳ መኮንኑን ተገናኘችው። ከቅዱስ በርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊውም አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። እንዲሁም እሊያን ቅዱሳት ደናግልም ራሳቸውን ቆረጧቸው። ወደ ገድላቸውን ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይን ያሰቃዩት ዘንድ በመንኮራኩር ላይ የሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውሳላት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ወደ አማልክት ሰዋላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘም። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጣት ጊዜ ሴቶች ሁሉ እያለቀሱ ከብዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሴፍ ቆረጧት። እንዲሁም እናቷንና እህቷን በሴፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በልዩ ቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸው የሚድረስ ለዘላለሙ አሜን። ወበዛቲ ዕለት ተስካረ ዕረፍቶሙ ለአቅሊሞስ ሰማዕት። በዚችም ቀን የሰማዕት አቅሊሞስ የአባ ነአንና የኤስካ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትንም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶችን እንዲዘጉ አብያተ ክርስቲያናትንም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተመላች ያችን መላእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችም ዘጓቸው፣ ቤተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚች ዕለት በዓልን አደረጉ። ይህም ቆስጠንጢኖስ በነገሰ በ11 ዓመት ነው። እለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለዕለት በዓለ ፍስሐ ዘሰመይዋ ጽጉባነ ሀሌ በደው አምሳለ ጣይዋ
መላእክታተ ጽድቅ ሶበተ ዜነዋ እለም ትካት በምክንያት ጣዖታ ዘተአጽዋ አብያተ ክርስቲያናት ኩሎን እስመዮም ተርህዋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዝች ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዲዮስ የተጋድሎው ፍጻሜ ነው። በዚችም ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድሪያ ከተማ የተሰራች የአርባ ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድሪያ ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እሊህ ቅዱሳንም ዘወትር አንተን ያገለግሉ ናቸው። በድኅነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃም መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክ ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ የተጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ የማዳን ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።